ሰላም። በዛሬው የድንቅ ዓለም ጉዟችን የጣሊያኗን የሲሲሊ ደሴት እንጎበኛለን። ሲሲሊ በመካከለኛው የሜዲትራኒያን ባህር ላይ እንደተቀመጠች የታሪክ መድረክ ናት። ምስራቅና ምዕራብን ያገናኘች የአህጉራት መሰባሰቢያ ልንላት እንችላለን። ሲሲሊ ስልጣኔዎች እርስ በርስ ሳይጠፋፉ የቀደሙት ርስት እየተቀበሉና እየጨመሩበት የተራመዱባት የሺህ ዓመታት የታሪክ መጽሐፍ ናት። ሲሲሊ የሰው ልጅ ታሪክ አንዱ በሌላው ላይ ሸክም ሳይሆን እንዴት እንደሚደራረብ ማሳያ ናት። ዛሬ በደሴቲቱ ላይ የሚታዩት ቤተ መቅደሶች፣ ቲያትሮች፣ ቤተ መጻሕፍት፣ የግንብ አጥሮችና ቤተ መንግስቶች እያንዳንዳቸው የተለያዩ ዘመናትን ቢወክሉም በአንድ የተሳሰረ ታሪክ ውስጥ የሚተረኩ ድምጾች ናቸው። ከግሪኮች መምጣት ብዙ ዓመታት በፊት በባህር ንግድ የታወቁት ፌኒሻውያን በሲሲሊ ምዕራባዊ ጠረፍ ላይ የንግድ ማዕከሎቻቸውን አቋቋሙ። ጸጥ ባለው ባህር ተከባ በምትገኘው ደሴት ላይም የሰው ዘርን አስተዋወቁ። በሳን ፋታሊዮ የምትገኘው ሞቲያ በእነርሱ የተገነባች ከተማ ነበረች። በባህር ውስጥ የተደበቁ መንገዶች፣ የመከላከያ አጥሮችና ቅዱስ ስፍራዎች የንግድና የእምነት ሕይወታቸውን ይመሰክራሉ። ከዚያም ካርቴጃውያን ይህንን የባህር ቅርስ ተቀብለው ሲሲሊን በአፍሪካና አውሮፓ መካከል የምታገናኝ አስፈላጊ የንግድ መስመር አደረጓት። ከ10 ሺህ ዓመታት በፊት ከማግና ግሬሲያ በመነሳት ወደዚች ደሴት የመጡት ግሪኮች ውብ ከተሞችንና ግዛቶችን መሰረቱ። በአግሪጀንቶ የሚገኘው የቤተ መቅደሶች ሸለቆ ዛሬም የጥንት የግሪክ ሕዝቦችን የህንፃ ጥበብ የሚያሳይ ሕያው ምስክር ነው። ታላቁ የኦሎምፒያን ዜውስ ቤተ መቅደስም እዛው ይገኛል። ከከተሞቹ ርቆ በኮረብታዎች መካከል የቆመው የሴጄስታ ቤተ መቅደስ ደግሞ ምንም እንኳን ሙሉ በሙሉ ተጠናቆ ባይገነባም አምዶቹ ዛሬም የአርክቴክቶቹን ህልም በጸጥታ እየተረኩ ይቆማሉ። ግሪኮች በግንቦቻቸው ብቻ ሳይሆን በባህልና ስነ ጥበብም ሲሲሊን አስዋቧት። በሲራኪዩስ እና ታውሚና ከድንጋይ አይነቶች ተቀርጸው የተሰሩት ታላላቅ የቲያትር መድረኮች ላይ ጥንታዊ ድራማዎች ይቀርቡባቸው ነበር። የቲያትር ስፍራዎቹ ዛሬም የሙዚቃና የቲያትር ትዕይንቶችን እያስተናገዱ ከሺህ ዓመታት በፊት የተሰሙትን ድምጾች እንደገና ያስታውሳሉ። ከፑኒክ ጦርነቶች በኋላ ሮማውያን ደሴቲቱን ተቆጣጠሩ። ነገር ግን የግሪኮችን ቅርስ አላጠፉም። ይልቁንም በራሳቸው የምህንድስና ጥበብ አበለጸጉት። መንገዶች፣ የህዝብ መታጠቢያዎች፣ አምፊቲያትሮችና የቅንጦት መኖሪያዎች ተገነቡ። በፒያዛ አርሜሪና የሚገኘው ቪላ ሮማና ዴል ካሳሌ የሮማውያንን የቅንጦት ህይወት የሚያሳይ ድንቅ ቅርስ ነው። በመሬት ላይ የተዘረጉት የሞዛይክ ስዕሎች የአደን ታሪኮችን፣ የአፈ ታሪክ ትረካዎችንና የዕለት ተዕለት ህይወትን በቀለምና በድንጋይ እንደተጻፈ መጽሐፍ ያስቀምጣሉ። በካታኒያ የኤትና ተራራ ላይ በሚገኙት ጥቁር የእሳተ ገሞራ ድንጋዮች የተገነቡ የሮማውያን አምፊቲያትሮች የህንፃ ጥበባቸው ምን ያህል ጠንካራና የተራቀቀ እንደነበር ያሳያሉ። የሮማ ኃይል ሲዳከም ባዛንታይኖች ደሴቲቱን ተቆጣጠሩ። ክርስትናንና የምስራቃዊ ስነ ጥበብንም አስተዋወቁ። ሰፋፊና ለየት ያለ የህንፃ ጥበብ የሚታይባቸውን አብያተ ክርስቲያናትን ገነቡ። ከነዚህም መካከል በሲራኪዩስ የሚገኘው ባሲሊካ ዲ ሳን ጂዮቫኒ ዋነኛ ተጠቃሽ ነው። በ9ኛው ክፍለ ዘመን አረቦች ወደ ሲሲሊ ሲመጡ ፓሌርሞ በዓለም ላይ ከሚታወቁ የእውቀትና የባህል ማዕከሎች አንዱ ሆነ። የሳይንስ፣ የሕክምና፣ የሂሳብና የፍልስፍና መጻሕፍት ተተረጎሙ። ቤተ መጻሕፍቶች ተበራከቱ። ምሁራንም ከተለያዩ ሀገሮች መጥተው እውቀታቸውን አካፈሉ። የውሃ አጠቃቀም ዘዴዎችና የግብርና ልማቶች የደሴቲቱን መሬት አበለጸጉ። የአረብ ባህል በሲሲሊ ነፋስ ውስጥ የማይጠፋ ምልክትን ተወ። ኖርማኖች በ11ኛው ክፍለ ዘመን ሲሲሊን በቁጥጥራቸው ሲያደርጉ ከአረቦችና ከባዛንታይኖች የወረሱትን አላጠፉም። የላቲንና የግሪክ ጥበብን በአንድ በማቀላቀል በዓለም ላይ የማይደገም ውበትን ፈጠሩ። በፓሌርሞ የሚገኘው ፓላታይን ቻፕል የወርቅ ሞዛይክ የአረብ ጂኦሜትሪክ ንድፎችና የኖርማን ህንፃ ጥበብ በአንድ ላይ ተዋህደው የሚታዩበት የታሪክ ተአምር ነው። በዚህ ዘመን ብዙ ግንቦችና ምሽጎች ተገነቡ። በካታኔ የሚገኘው ካስቴሎ ቡሲኖ
በንጉሥ ፍሬድሪክ ሁለተኛ ተገንብቶ የመካከለኛውን ዘመን ኃይልና ግርማ ይወክላል። በተራራዎች ላይ የተቀመጠው ካካሞ ቤተ መንግሥት ደግሞ በጣሊያን ካሉት በጥሩ ሁኔታ ከተጠበቁ ታላላቅ ምሽጎች አንዱ ሲሆን የነገሥታትንና የባላባቶችን ታሪክ እስከ ዛሬ ድረስ በጸጥታ ይዞ ቆሟል። በፍሬድሪክ ሁለተኛ ዘመን ሲሲሊ ከጦርነት ብቻ ሳይሆን ከእውቀትም ጋር ተያይዞ ታወቀች። ባለቅኔዎች፣ የፍልስፍና ሰዎችና ሳይንቲስቶች ወደ ንጉሣዊው አደባባይ ተሰበሰቡ። በኋላም የካታና ዩኒቨርሲቲና የፓሌርሞ ታሪካዊ ቤተ መጻሕፍቶች የጥንት ጽሑፎችንና የሺህ ዓመታት ማስታወሻዎችን በመጠበቅ የደሴቲቱ የእውቀት ቅርስ እስከ ዛሬ አድርሰዋል። ዛሬ ሲሲሊን ማየት ማለት ብዙ ታሪኮችን በአንድ ላይ ሲነበቡ ማየት ነው። የፈኒሻውያን የንግድ መንገዶች ለግሪኮች መንገድ ከፈቱ። የግሪክ ቤተ መቅደሶች ሮማውያንን አነሳሱ። የሮማውያን ከተሞች ለባዛንታይኖች መሠረት ሆኑ። አረቦች ያበለጸጉትን እውቀት ኖርማኖች በክብር ተቀበሉ። የመካከለኛው ዘመን ግንቦች ደግሞ በአንድ ወቅት በሮማውያን የተተከሉ እርሻዎችን እየተመለከቱ ቆሙ። ስለዚህ ሲሲሊ የፈራረሱ ቅርሶች ስብስብ ብቻ አይደለችም። እሷ በዘመናት መካከል የሚካሄድ ውይይት ናት። የሰዎች ሕልም፣ የነገሥታት ክብር፣ የምሁራን ጥበብና የሕዝቦች ባህል ተገናኝቶ የፈጠረው የማይጠፋ ቅርስ ናት። በዚያ ያሉት ቤተ መቅደሶች እስከ ዛሬ ወደ ባህሩ እየተመለከቱ ይቆማሉ። ቤተ መጻሕፍቶቹ የምሁራንን ድምፅ ይጠብቃሉ። ቲያትሮቹ ከጥንት ዘመን የተረፈውን ዜማ ያስተጋባሉ። ግንቦቹም ለብዙ ስልጣኔዎች ታሪክ እንደ ዘላለማዊ ጠባቂዎች በክብር ዘብ ቆመው ይታያሉ። ነገር ግን የሲሲሊ እጅግ ድንቅ የሆነው ሥራ በሰው እጅ አልተገነባም። በተፈጥሮ ኃይል ተቀርጾ የተፈጠረ ድንቅ ስዕል ነው። በደሴቱ ውስጥ የአውሮፓ ትልቁና እስከ ዛሬም ያለማቋረጥ የሚፈነዳው የኤትና ተራራ በክብር ይቆማል። ለሺህ ዓመታት አንዳንዴ አውድሟል፣ አንዳንዴም አዲስ ሕይወት ፈጥሯል። የላቫው አመድ መሬቱን በማለስለስ በወይን እርሻዎች፣ በፍራፍሬ ቦታዎችና በትናንሽ መንደሮች ለም መሬት አድርጓታል። በዚህ ስፍራ ሰዎች ከእሳት ጋር አብረው መኖርን ተምረዋል። ውበትና አደጋ በአንድ ቦታ ሊኖሩ እንደሚችሉ ታሪክ ያስታውሳል። ከሰሜናዊው ዳርቻ በባህሩ ላይ የሚገኙት የኤኦሊያን ደሴቶች ከጥንት ጀምሮ ሜዲትራንያንን አትኩረው የሚመለከቱ ይመስላሉ። በስትሮምቦሊ ተራራ እሳቱ ሳይቋረጥ ሰማዩን ያበራል። በቮልካኖ ደግሞ የምድር እስትንፋስ እንደሚወጣ የሚያሳዩ የጭስና የእንፋሎት ምስሎች በሌላ ዓለም ውስጥ ያሉ ይመስላሉ። ነገር ግን ሲሲሊ የእሳት ደሴት ብቻ አይደለችም። በባህር እቅፍ የተከበበች ውብ ደሴትም ናት። ከ1000 ኪሎ ሜትር በላይ የሚዘረጋው የባህር ዳርቻዋ በነጭ አሸዋ፣ በሰማያዊ ውሃ፣ በቁልቁል ገደሎችና በተደበቁ ባህረ ሰላጤዎች ያሸበረቀ ነው። ታኦርሚና ከፍ ብላ ወደ አዮኒያን ባህር የምትመለከት ሲሆን ሳን ቪቶሎ ካፖ ደግሞ ከካሪቢያን የተወሰደች የምትመስል ነጭ አሸዋና ጥርት ያለ ውሃ አላት። የሎዚንጋሮ የተፈጥሮ ጥበቃ ቦታ ያልተነካ ተፈጥሯዊ መልኩን ይዞ የቆየ ሲሆን የቬንዲካሪ እርጥብ መሬት ደግሞ ከአውሮፓ ወደ አፍሪካ ለሚፈልሱ በሺዎች የሚቆጠሩ ወፎች ማረፊያ ይሆናል። ባህሩ የቀረጸው የሲሲሊን ዳርቻ ብቻ አይደለም፣ የሕዝቧንም ማንነት ጭምር ነው። በትናንሽ የአሳ አጥማጅ መንደሮች ቀለማት ያላቸው ጀልባዎች ከፀሐይ መውጣት ጋር ወደ ባህር ይወጣሉ። ወደቦቹም በየቀኑ በትኩስ የባህር ምግቦች ይሞላሉ። ለብዙ ትውልዶች ሕይወታቸው ከባህሩ ጋር ተሳስሮ ኖሯል። ከዚያም ጠንካራነት፣ እንግዳ ተቀባይነትና የቤተሰብ ፍቅር ባህላቸው ሆኖ ቀጥሏል። ይህ ታሪክ በምግባቸውም ይቀጥላል። ሲሲሊን ያስተዳደሩት ስልጣኔዎች ሕንፃዎችን ብቻ አላስቀሩም፣ ጣዕሞቻቸውንም ትተው ሄደዋል። የግሪክ የወይራ ዘይት፣ የአረብ ብርቱካን፣ ሎሚና አልመንድ፣ የኖርማን ባህል፣ የስፔን ጣፋጮችና የጣሊያን ምግቦች ተዋህደው ለዓለም ከሚታወቁ የሜዲትራኒያን ምግቦች አንዱን ፈጥረዋል። በውስጡ ሩዝ፣ ስጋ፣ ሞዘሬላ አይብና አተር የተሞላበት አራንቺኒ፣ ከቲማቲም የተጠበሰ ደበርጃን፣ ሪኮታ አይብና ባሲል ቅጠል የተዘጋጀው ፓስታ አላኖርማ፣ ትኩስ የባህር ምግቦች ስዎርድ ፊሽ፣ ሳርዲን፣ ጣፋጭና ጎምዛዛ ጣዕምን በአንድ ሳህን የያዘው ካፖናታ፣ እንደ ካኖሊና ካሳታ ያሉ ልዩ የሲሲሊ ጣፋጮች ተጠቃሽ ናቸው። ከእሳተ ገሞራው አፈር የሚበቅለው ወይንም በዓለም ላይ ልዩ ስፍራ አለው። ከሁሉ በላይ ግን የሲሲሊ እውነተኛ ውበት በሕዝቧ የአኗኗር ዘይቤ ውስጥ ይገኛል። በዓላትን ለማክበር የሚደረጉ ሰልፎች፣ ርጭቶችና
የጥንት የአሻንጉሊት ቲያትሮች እስከ ዛሬ ድረስ የመካከለኛውን ዘመን ታሪክ ያስተላልፋሉ። ነገር ግን ሲሲሊ የተዋቡ ቀናትን ብቻ አላየችም። ድህነትን፣ የስደት ዘመንንና ለብዙ ዓመታት የማፊያ ቡድኖች ያሳረፉትን ጥላ አሳልፋለች። ይሁን እንጂ እነዚህ ፈተናዎች የሕዝቧን ማንነት ሊያጠፉ አልቻሉም። ሲሲሊ በቀላሉ አንዲት ደሴት አይደለችም። እሳት የሚተነፈስባት፣ የባህር የሺህ ዓመታት ታሪክ የሚወራባት፣ ብዙ ስልጣኔዎች ተዋህደው ለዓለም የማይመስል ባህል የፈጠሩባት ምድር ናት። ውድ ቤተሰቦቻችን፣ በዛሬው ቪዲዮ ባህር ማዶ ተሻግረን ብዙ ባህልን አንድ ላይ አዋህዳ ስለያዘችው ሲሲሊ አወጋናችሁ። በቀጣይ በሌላ ቦታ እስክንገናኝ ደህና ቆዩን።